ጓደኞቹ እንዲሁም ደጋፊዎቹ ግጫቶች ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለን። በመቀጠል ሁላችን ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስ ሰግድ እሺ ድምጤን አትሰማው የጮኩኝ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍልስጡር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍልስጡር ወዳችኋለሁ። Thank you.